بسم الله. السلام عليكم ورحمة الله وبركاته. بسيط. من هو ربك؟ من هو الله؟ ጌታህ ማን ነው? ያ ጌታህ አላህ ነው አይደለ? አላህስ ማለት ምን ማለት ነው? ማን ነው አላህ? الله الذي خلق السماوات والأرض وما بينهما الله ብሎ ማለት ሰማይና መሬትን የፈጠረ የሆነ ጌታ በመካከላቸው ያለን በሙሉ ለሰው ልጅ እንደሚመች አድርጎ ለእንስሳዎችም እንደሚመች አድርጎ የፈጠረ ጌታ هو الذي خلق السماوات والأرض وما بينهما የምንለው እሱ ነው ማለት ነው። አላህ ነው ማለት ነው። መረብ ጌታህ ማን ነው? ረቢ አላህ ጌታዬማ አላህ ነው። ከአላህ ውጭ ሌላ ምንም ጌታ የለም ማለት ነው። የሰው ልጅን ወደዚህ ምድር ላይ ያስገኘ አንድ አላህ Subhanahu Wa Ta'ala ብቻ ነው። እሱም ደግሞ አላህ Subhanahu Wa Ta'ala ምን ይላል? የሰው ልጅና አጋይንትን አልፈጠርኳቸውም እኔን ሊገዙኝ እንጂ ይላል። ይህ ብሎ ማለት ነው እኛ የተላቅንበት አላማ ግልጽና ግልጽ ነው። አንድ አላማው ምንድነው? አላህን በትክክለኛ መንገድ ተገዝተን ከዛች አሳማሚ ከሆነች ቅጣቱ ልንጠበቅ ማለት ነው። ምን ያን الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار وقنا عذاب النار فاغفر لنا ذنوبنا وقنا عذاب النار እያልን ሁልጊዜም በዱዓ ላይ በዒባዳ ላይ ኑረን ወደ አላህ Subhanahu Wa Ta'ala ሂደን ማለቂያዋ ኒዕማዋ አላቂ ያላደለ የሆነች ጀነት ላይ ገብተን እንድንፈራሰስ ነው ያዘዘን አላህ Subhanahu። ነገር ግን ከዚህ በተቃራኒ የምንሄድ ሰዎች አዛብ አለች ቅጣት አለች ይላል። ገና በሯ ላይ ስትደርስ ወላፍኗ ከማቃጠሉ የተነሳ ሰውነታችን እንዳለ ውርድ አድርጎ ስጋችን ውርድ አጥንታችን የምታስቀር የሆነች በርቀት ቅጣቱ እንኳን ከባድ የሆነ እንኳን ገብተንበት ማለት ነው። ያም የሰው ልጅና ድንጋይ ማገዶ የሆነ ጀሃነም ነው ይላሉ። ጀነት ሳበልአክስ እናየው ደግሞ ከሩቅ ሽታዋ ገና ስንቀር በጣም የሰው ልጅ የሚደምም ወይም ደግሞ የሚያስደምም ወይም የሚግሩም የሆነ ሽታ ያላት ጀነት ሀገር ለሷ ለመኖር እንግዲህ ሁላችንም ፍላጎት አለና ለዛም አላህ Subhanahu Wa Ta'ala የፈጠርኳቸው እኔን ሊያዕቡዱኒ ሊገዙኝ ነው ይላል። ከሽርክ ድንጋይን ወይም ዛፍን ወይም ደግሞ ጣዖትን ወይም ደግሞ የተለያዩ ነገሮችን ወደ አላህ Subhanahu Wa Ta'ala ያቀርቡናል ምንላቸውን ሼኾች የተለያዩ ነገሮችን ትተን ራሳችን ወደ አላህ ቅርብ መሆን አለብን። ሳጅደን ሊላህ ከሆነ በሶላታችን በዒባዳችን ከአላህ ጋር መገናኘት እንችላለን።